ታሪካችን የሚጀምረው ከብዙ ዓመታት በኋላ የሰው ልጅ የማየት ችሎታውን አጥቶ ዓለም በድምፅና በንክኪ ብቻ መመራት በጀመረችበት ጊዜ ነው። ማግራ የተባለች ሴት ማየት የሚችሉ ሁለት መንትያ ልጆችን በአልከኒ ግዛት ውስጥ ወለደች። ይህ ለዘመናት የቆየውን ያለማየት ተፈጥሮ ሕግ የሰበረ ታላቅ ተአምር ነበር። ግን ይህ ስጦታ ጠላትን ፈጠረ። የታላቁ ካኖአ ነገድ ገዢ የሆነችው ጨካኝ ንግሥት ኬን የማየት ኃይልን እንደ አደገኛ ክፋት ቆጥራ በጀነራል ታማክቴ የሚመራው ጦሯን የሚያዩትን ልጆችና እንዲያዩ አድርጓቸዋል ብላ የምታስበውን የልጆቹን የተፈጥሮ አባት ጀርላማሬልን እንዲያጠፋ አዘዘችው። የአልከኒን ነገድ መሪና የሕፃናቱ አሳዳጊ አባት የሆነው ባባቮስም ቤተሰቡን ለመከላከል ተነሳ። ነገር ግን ከመካከላቸው ጌዘር ባክስ የሚባል ተዋጊ የአልከኒን መደበቂያ ቦታ ለጠላት አሳልፎ ሰጠ። ታላቅ ክህደትን ፈጸመ። የሕፃኑ አባት ጀርላማሬል እንደሆነም አክሎ ገልጿል። ይህ ድርጊቱም ባባንና ነገዱን ደም አፋሳሽ ወደ ሆነው ውጊያ ውስጥ እንዲገቡ አስገደደ።